አሰላሙ አለይኩም ወራህመቱላሂ ወበረከቱ። ወደና የተከበራችሁ የዛህራ ዩቱብ ቻናል ተከታታይ ቤተሰቦቼ ወደ ሀገሮቹ ልጆች ከሀገር ውስጥም ከሀገር ውጭም እንደምትገኙ እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። በያላችሁበት ሀገርና ቦታ የአላሁ ሱብሓነሁ ወተዓላ ሰላምና እዝነት ጥበቃ ረህመቱ ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሓነሁ ወተዓላ ፈቃድ ሆኖም ተገናኝተናል። ስንገናኝ ታዲያ እጅግ በጣም ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁልጊዜ የሚለቃቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን አንድ ጊዜ ብቻ በመጫን ስለዚህ የዚህ ቻናል ተከታታይ ትሆናላችሁ። በዚህ ቻናል እጅግ አስፈላጊ የሆኑ ትምህርቶች፣ ምክሮች እና አጠራጠር ያሉ ግጥሞች የሚለቀቅበት እንዲሁም ደግሞ የተለያዩ ምግብ አሰራሮች የሚለቀቅበት እጅግ ሁለገብ የሆነ ቻናል ነው። እንደምትወዱት አልጠራጠረውም። ቪዲዮውን እስከ መጨረሻ ፍጻሜ ድረስ ተከታተሉት። ከወደዳችሁትና ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። እንዲሁም የቻናሉ ተከታታይ ቤተሰቦች ለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛክላህ ኸይር ብያለሁ ማለት ነው። የዛሬው ደሴ ተዘጋጅ ይላል ማለት ነው። ለማንኛቸውም ነገራቶች ዝግጁ መሆን ያስፈልገናል እና ጌት ሬዲ። ስለዚህ ተዘጋጅ ስንል ለምንድን ነው? በምን አይነት በመቼ ሰዓት ነው? ምንድን ነው የምንዘጋጀውስ? ወይስ እኛ ሰዎች ስንባል ዝግጁ ሆነን መጠበቅ አለብን የሚለውን እናያለን ማለት ነው። ህልመኛ እንደሆንክ ይሰማሃል? ባለራዕይ ነኝ ብለህ ታስባለህ? የራስህ የግል ስራ መስራት ትፈልጋለህ? ዋጋህንስ በእጥፍ ለመጨመር ትጥራለህ? ራስህን ለማብቃት ትሞክራለህ? እንዳትቆም የራስህን አሻራ አሳርፈህ ማለፍን ታስባለህ? እንግዳውስ ለፈታኙ የህይወት ጉዞ ተዘጋጅ። የምታልመውን ህልም በምናብህ ብቻ ደጋግመህ ስላሰብከው አታሳካውም። የተማመንከውን የተለየ ሀሳብ ስላወራህ ብቻ እውን አታደርገውም። መሆን የምትፈልገውን ሰው በሰዎችም ግፊት ብቻ ልትሆን አትችልም። የትኛውም የከፍታ ጉዞ የሚመጥነው ስቃይ አለው። የትኛውም ህልምን የመኖር ህይወት የራሱ ውጣ ውረድ አለው። በትልቁ ባሰብክ ልክ በትልቁ ለመሰቃየት የመዘጋጀት ይኖርብሃል ማለት ነው። ለውጥን በተመኘህ መጠን ራስ ላይ ለመጨከን መወሰን ይኖርብሃል። ህልምን መኖር አልጋ በአልጋ አይደለምና ለከባዱ ፈተና ተዘጋጅ። የላቀውን ማንነት መገንባት ጭንቀት አልባ አይደለምና ለጭንቀት ተዘጋጅ። የተለየው ሀሳብ ብዙ ያስተችሃልና ለመተቸት ራስን አዘጋጅ። ህልምን ለማሳካት እንደሚጥር ሰው የሚጨነቅና ዋጋ የሚከፍል ሰው የለም። ከመደበኛ ህይወትና ህልምህን ከመረጥክ እረፍት አልባ ምቾቱንም መቀበል ይኖርብሃል። ከራስ ጋር የመታገሉን በሰዎች የመገፋቱን ተቀባይነት ያለማግኘቱን እንዴ እብድና ዋጋ ቢስ መታየቱንም መቀበል ይኖርብሃል። ሁልጊዜ አልጋ በአልጋ አይደለምና ትልቅ ነገር ትልቅ ዋጋ ያስከፍላል። የተለየ ነገር ለተለየ አደጋም ያጋልጣል። ከተለመደው አኳኋን መውጣት ያልተለመደ ችግር ውስጥ ይከታል። እና ስኬትን በምታስበው ልክ ፈተናዎችን ማሰብ ተጽዕኖ ፈጣሪነቱ እንደምትመኘው ሁሉ የመንገዱን አዳጋጅነትንም ለመጋፈጥ ንቁ ሁን። የትኛውም ተፈጥሮ ላለፈ ሰው የሚሰጥ ሽልማት ዋጋ የለውም። ዋጋ ሳይከፍሉ የሚደረስበት ከፍታም እንዲሁም ለመናድ ጊዜ አይፈጅበትም። ስለ ህልምህ ፈጥኖ መሳካት ሳይሆን ካንተ ጋር ስለመሄዱ አስብ። ለራዕይህ እውነት ሳይሆን ካንተ ለመዋሃዱ እርግጠኛ ሁን። ወደክ በተዋደህ ነገር መሰቃየት ስቃይ ሳይሆን ደስታ እንደሆነ ያኔ ይገባሃል። የህይወት አንድ አካል በሆነ ነገር ለስኬት መብቃት ፈተና ሳይሆን በረከት እንደሆነ ያኔ ይገልጥሃል። ቆፍጠን በልና ዋጋ ለመክፈል ራስህን አዘጋጅ ማለት ነው። ዋጋ ያልተከፈለለት ነገር ቢሳካም ቶሎ መፍረሱ አይቀርምና ማለት ነው። ስለዚህ እንዘጋጅ፣ ራሳችንን ሬድ እናድርግ። መልካም ሌላው እንግዲህ ገና ነህ
ተቃውሞ ካልበዛብህ፣ ትችቱ ካላየለብህ፣ እየተከታተለ ከስራህ ላይ ህጸጽን የሚያወጣ እንደማትችል የሚነግርህ፣ ከአቅምህ በላይ እየተጠራራህ እንደሆነ የሚነግርህ ሰው ከሌለ በእርግጥም ገና ነህ ማለት ነው። ገና ብዙ አልተጓዝክም፣ ወደፊት አልተላመድክም፣ በትልቁ አላሰብክም። ዋናው ጉዞ አልጀመርክም ማለት ነው። ህልምህ እብድ ካላስባለ ገና የህልምነት ደረጃ ላይ አልደረስክም። የምትኖርለት ህልም ትልቅ ዓላማ፣ ስኬት ጎልቶ መታየትህ፣ ራስህን መሆንህ፣ የምርም ጠላቶችን ማንጫጫት፣ ምቀኞችንም ማስደንገጥ አለበት። እርሱም መክሮት ያልቻለውን አንተ ችለኸው ሲያይ አይኑ የሚቀላ ሰው ይኖራል። እርሱ አስቦት ያላደረገውን አንተ አድርገኸው ስታስመለክተው በቅናት የሚንገበገብ ሰው ይኖራል። ይህ ስራ ዓላማው ወዳጅህን ይበልጥ እንዲወድህ ማድረግ፣ ጠላትንም ተምሮ ወዳጅህን ማድረግ ነውና መተቸትህ ታዋቂ እስኪያደርግህ ተለይተህ በመረጥከው ትክክለኛ መንገድ መጓዝህን አይኔ ውስጥ እስኪያስገባህ ራስህ ይቀጥላል እና ገና ነህ። ህልመኛ ከሆንክ ሌላውን ማስደንገጥ መገለጫ በሀሳብ ማስደመም፣ በእቅድህ አፍ ማስያዝ፣ በተግባርህ ተለይተህ መታየት ማንነትህ ነውና ማንነትህን ልታደርገው ይገባል ማለት ነው። እና እዚህ ደረጃ ላይ እስክትደርስ ህልም አለኝ ብለህ አትናገር። በጥቃቅን ሀሳቦች ዋጋህን አታሳንስ። የተለየ ካልሆንክ ከመንጋው ተለይተህ ካልወጣ ህልም ላይ ሙጭጭ ካላልክ ሁሌም ትኩረትን የመረጥከው ለዓላማህን ላይ ካላደረግ በተግባር መታወቅ ካልጀመርክ ቀድሞውኑ ማንም ዞር ብሎ የማይህና የተለየ ስም ሊሰጥህ የሚጥር ሰው አይኖርም። ተለይቶ የሚታይ ሁሌም ለጥቃት የቀረበ ነው። የራሱን ምርጫ ያከናወነ ሰው ደግሞ በምርጫው ምክንያት ለብዙ ነገር ይጋለጣል። ባለራዕይ ስትሆን ትልቁ ራዕይን ስታስብ ልትፈራው ትችላለህ። እንኳን የሚያውቀው ሌላ ሰው ይቅርና ራስህንም ልትደነግጥ ትችላለህ። ደጋግመህ ስታስበው ግን መደንገጥህ ይቅርና በእርሱ መደማመርክ ትመርጣለህ ማለት ነው። እና ወደ ማማረክ ትመጣለህ እና የቀድሞዋ ስለዚህ የበፊቱ ማንነትህን በስነ ስርዓት ልታውቀውና ልትገነዘበው የቀድሞዋ የላይቤሪያ ፕሬዝዳንት ኢሌን ጆንሰን ሰርልፍ አንድ የምታውቅበት አባባል አላት። ህልምህ ካላስፈራ ትልቅ አይደለም ማለት ነው። ሶ ህልምህ አስቀድሞ ማስደንገጥና ማስፈራት ያለበት አንተኑ ባለቤቱን ነው። አንተን በሚገባው የምታውቀውን ትልቅነቱ የገባህ የሚወስድብህን ጊዜ እየተረዳኸውን አንተን ያስደነገጠ ያስፈራል። ህልም ደግሞ ስለምንነቱ ምንም የማያውቀውን የሰው እንዴት ላያስደነግጥና ላያስፈራ ይችላል? ትልቅ ነገር ሲደረግ ከማየት ውጭ አድርጎ የሚያውቅ ሰው ደግሞ ያንተ ትልቁን ህልምህን ማሳካት ቅዠት ነው። እውቀቱ የማትችልበትን መንገድ መተንተን ላይ ብቻ ሆኖ ስለመቻል ማመንም ሆነ መቀበል አይቻልም ማለት ነው። እየተተቸህ ህልምህን ኖር። እያስደነገጥክ በተግባር ተገለጥ። እያስደመምክን በዓላማ ከፍታ፣ በአላህ ጥንካሬ፣ በአላህ ብርታት ልክ ከፍ እንድትል ራስህን ጠንከር ማድረግ አለብህና እንደ ሀሳብ ትልቅነት በውጤትህ ደመቀህ ጎልተህ ታይ ማለት ነው ወንድሜ። ስለዚህ እና ከዝቅታ በኋላ ከፍታ አለ፣ ከችግር በኋላ ምቾት አለ። ማንኛውም ነገር ዋጋ ሳያስከፍል አልጋ ባልጋ ሆኖ ስኬትን ማግኘት አይቻልም። ስኬት ዋጋ ያስከፍላል፣ ያስወድቃል፣ ያስተቻል፣ ብዙ ነገር አለው። ያሰድባል፣ ያስገለምጣል፣ የሰው ፊት ያስገርፋል። ብዙ ውጣ ውረዶች አሉት እና ያንን ነገር ከታለፈ በኋላ ነው ስኬታማ ሊኮን የሚቻለው ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ወደ ቻናል ተከታታይ ቤተሰቦቼ በሌላ ቪዲዮ እና በሌላ ርዕስ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላም፣ እዝነት፣ ጥበቃ፣ ረህመት ያላችሁ እያልኩኝ በሌላ ቪዲዮ እና ርዕስ እስከምንገናኝ የምንወዳት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።